ከተኛህበት ሊያነሳ በወረዳችን የተጀመረውን የዲሞክራሲ ስርዓት ግንባታ እንዲጎለብት እንዲሁም በእኩልነትና ፍትሃዊነት ላይ የተመሰረተ የኢኮኖሚ እድገት እንዲረጋገጥና የሰጥቶ መቀበልን ህግ በዚህ 2 ዓመት ያጣነውን ሰላም ምክንያት በማድረግ በኢኮኖሚ በማህበራዊ በፖለቲካዊ ችግሮች በህይወትህ ብዙ ችግሮች ገጥመውናል። በእነዚህ ችግሮችን ብንቆይም ይሁን እንጂ ያለውን አንጻራዊ ሰላም ወደ አስተማማኝ ሰላም ለማድረስ የህግ የበላይነት እንዲከበር በአስፈጻሚውም በህዝቡ ዘንድ የሚታዩ ተግዳሮቶችን እየገመገሙ ቀጣይነት ባለው ሁኔታ ለመፍታት ይቻል ዘንድ እስካሁን ለውጡን በማስቀጠል ተቋማዊና ወቅታዊ የሆነ ሁኔታ ያገናዘበ እንዲሁም የተሻለ እንቅስቃሴ ለማድረግ ጥረት ሲደረግ ቆይቷል። ወደ 43 ሚሊዮን 91814 ብር ስንመድብ ለእያንዳንዱ በየተቋሙ ነው ያስቀመጥነው። ምናልባት የካፒታል በጀት አሁን የተቀመጠው በቂ ላይሆን ይችላል። ነገር ግን ሁሉም ሰው እንደሚያውቀው ከካፒታል በጀት ላይ ወደ መደበኛ ማዞር ስለማንችል ነገ ከነገ በኋላ እያየን ወደ ተግባር ሊገባ የሚችል ተቋም ካለ ተጨማሪ በጀትን የምንመድብ መሆኑን የተከበረው ምክር ቤት እውቅና እፈልጋለሁ። ምክንያቱም በዚህ በጀት ዓመት አጠቃላይ ከስራ ማስኪያጃ ከደሞዝም አጣበብ ከፍተኛ ድርሻ ሊወስድ የምንፈልገው ዘንድሮ ካፒታል በጀት ላይ ምክንያቱም ህዝብን ሊጠቅም የሚችል ህዝብ ሊያዩ የሚችል ስራ ላይ ነው ዘንድሮ በ2018 በጀት ዓመት ትኩረት አድርገን የምንሰራና ካፒታል ፕሮጀክት ላይ ባለፉት ዓመታት ማክሲመም በብዛት 20 ሚሊዮን እና ከዛ በላይ መድበን አናውቅም ነበር። ዘንድሮ ይህን እንደመነሻ ወደ 43 ሚሊዮን ብር ሲመደብ ይህን ለማሳያ እንጂ ቀጣይ ወደ ተግባር ስንገባ ተጨማሪ በጀትን አስተካክለን ወይም የማስተካከያ የበጀት ድልድል አድርገን የምንመድብ መሆኑን ይህ ምክር ቤት ያውቅልን። ከውስጥ ገቢ ወደ 9 ሚሊዮን 753 ሺህ ከድጎማ ማንም ሰው ወደ በሞቲቬሽናል ስፒከር ተነሳስቶ ወይም ደግሞ ደስ ስላለው ብቻ የዞረ በጀት የጨረሰ ፍጹም የለም። በድምሩ 20 ሚሊዮን 253 ሺህ ብር ነው ያለን። ስነ ምግባር ከዚህ ጋር ተይዞ ወደሚቀጥለው ወደ ከተኛህበት ሊያነቁ አጠቃላይ ወጪ ቅዳችን ነው የሚሄደው። ለስራ ማስኬጃ 4 ሚሊዮን 724 ሺህ ብር ጠንክረህ ስራ እንጂ በእድል አትመን። 11 ሚሊዮን እድል 500 የመስቀሉ ፍራት አመሰግናለሁ። ለሁሉም አትታደልም። ሁለተኛ ከበጀት አኳያ የበጀት ትዕግስት ይኑር። ድልድላችን ምን ይመስላል የሚለው የባለፉት ዓመታት ነገር አይኖርህም ማሳየት ፈልጋለሁ። ምክንያቱም የዚህ ወረዳ በጀት በአብዛኛው ከ2011 እስከ 2017 የበጀት አቀማመጡ ሪከረንት በጀት ወይም ደግሞ ስራ ማስኬጃ የሚበላ በጀት ነው ሲሆን ነው መስዋዕትነት ክፈል እና እንደዚያ በመሆኑ ወረዳው ላይ ጠብ የሚል መሰረተ ልማት አይታይም። የሰጥቶ መቀበል የመንግስት የትኩረት አቅጣጫና ፖሊሲ የህዝብን ተጠቃሚነትን መሰረት ባደረገ መልኩ የመንግስት ወጪ ወደ ካፒታል በጀት መሆን አለበት እና አቬሬጁ ከ76 እስከ 87% ነው ሲጠቀም የነበረው ይህ ወረዳ ማለት ነው። ምን ላይ ስራ ማስኬጃ በጀት ላይ ማለት ስራ ማስኬጃ በጀት ይመደብና ምን ይሆናል? አምስተኛ እንግዲህ ታውቁታላችሁ በተለያየ መንገድ የህዝብ ሀብት እና የመንግስት በጀት የሚታይ ነገር ላይ ሳይሆን የቀረ እንደሆነ ለማሳየት ፈልጌ ነው። በሞቲቬሽናል ስፒከር ተነሳስቶ በዚህ ዓመት የስራ ማስኬጃችን በጣም ኦቨር ሆኖም እንኳን 32.73% ስራ ማስኬጃ በጀት ምክንያቱም ይሄ እንድናደርግ ያስገደደን ዋናው ምክንያት የተቋማት ውድመት ስላለ
ያንን ሊያካትት የሚችል የግዢ ስርዓት እንዲሰሩ ነው እንጂ ይሄን በጀት ራሱ እያወጣ እንዲበላ አይደለም እኛ